እና ቪዥን ማየት ጀምራለሁ በዛን ሰዓት እግዚአብሔር አሳየኝ በጣም ብዙ ቪዥኖች ኢትዮጵያ ላይ ያለውን ድህነት ያሳየኝ ነበር ጀርመን ሀገር ሆኜ ኢትዮጵያ ውስጥ ያለውን ድህነት ያሳየኝ ነበር በቃ ይሄ እጅግ የቆሸሸ ስፍራ ቆሻሻ ስፍራ ንጽህና የሌለበት ቦታ ሽንት ቤት በትክክል የሌለበት ቦታ ያላለቀ ህንጻ ውስጥ አሁንኛ ያላለቀ ህንጻ ውስጥ ሰዎች እንደሚኖሩት እንደዛ ያላለቀ ህንጻ በዛ ጊዜ አልነበረም እንደውም የዛሬ እንግዲህ 11 አመት አካባቢ ያላለቀ ህንጻ ውስጥ ከጎን ቆርቆሮ ምናምን ያልተመታለት ምናምን ክፍት የሆነ ቦታ ላይ ጣራ ብቻ ተደርጎበት ሰዎች በጣም ሪስኪ የሆነ ህይወት ሲኖሩ የታመሙ ሰዎች ነጠላ ለብሰው የተቀመጡ ልጆቻቸው ማልኒውትሪሽን እንዲሆኑባቸው በቃ የከሱ ልጆችን የያዙ እናቶች የቆሸሸ ነጠላ የለበሱ ሴቶች የመጨረሻ ይሄ ድህነት ይጉስቁልና ጥግ እግዚአብሔር እዛውኛ ያሳየኝ ነበር እና ጌታ እጄን ይዞ ነበር የሚመራኝ በሌሎች ራእዮች ላይ በቀደም በነገርኩ ላይ በይሁዳ አንበሳ ሆኖ የተገለጠው እዚህ ላይ ጌታ ሰው ሆኖ የሚያምር ቀጭን ሰው ረጅም ጌታ እጄን ይዞ በእንደዚህ ቦታዎች ላይ እየመራ ያሳየኝ ነበር መንገድ ያሳየ መንገድ እየመራኝ ያሳየኝ ነበር ያለውን ድህነትና ችግር ከዛ በኋላ ጌታ ትልቅ ይሄ ረጅም በር አለ አይደል ይሄ ኤምባሲ አይነት በር ይሄን ትልቅ በር ላይ ድረስ ክርችም ብሎ የተዘጋ በከባድ ብረት የተቆለፈ በር ያሳየኝና ይሄ የሰይጣን ቤት ነው ይለኛል እኔ ስራ አለኝ እዚህ እንግባ ጌታ ሆይ እንግባ አለዋለሁ ውስጥ ያለው ልጅ ምንድነው ያለው ይሄ በቃ ምን ልበል የተከረቸመ በር ረጅም ብረት በር ያሳየኛል ኢትዮጵያ ውስጥ ነው የሚያሳየኝ እዚህ ውስጥ እዚህ ምሰራው ስራ አለኝ ይሄ የሰይጣን በር ነው ግን እኔ አይችለኝም ሰይጣን ይለኛል ጌታ እጄን እየመራ ኢትዮጵያ ውስጥ ያሉትን በአጋንንት የተያዙ ስፍራዎችን ሁሉ ያሳየኝ ነበር የጨለማው ስራ የሚንቀሳቀስባቸውን ቦታዎች ያሳየኝ ነበር እና ለጉስቁልናው ለድህነቱ ሁሉ ምንጭ ምክንያት የሆነው ይሄ የሰይጣን የጨለማ አሰራር እንደሆነ ኢትዮጵያ ከጀርመን ሀገር ሆኖ እግዚአብሔር በራእይ ይገልጥልኝ ነበር ታላቅ መንፈሳዊ ስራ መስራት እንዳለበት ጌታ ያስረዳኝ ነበር በራእይ ውስጥ ላለው መስቀልቀል ሁሉ በተለይ ደግሞ ድህነት ስር የሰደደ ድህነት ምንጩ መንፈሳዊ እንደሆነ ጌታ ይናገር ነበር በራእዩ ይሄ መንፈሳዊ ስራ ይጠይቃል ይለኝ ነበር ይሄን ሁሉ ከምድሪቷ ላይ የማነሳው በዚህ መንገድ ነው ከዛ ወስዶ የለመለመ መስክ ያሳየኝ ነበር ህፃናት የሚቦርቁበት እንስሳት የሚቦርቁበት ጸደት ያለ ሄቨን የሚመስል ቦታ ወስዶ ያሳየኝ ነበር ኮንትራስቱን ያሳየኝ ነበር ጌታ ከዚህ ወደዚህ እንደሚመጣ ያሳየኝ ነበር ደግሞ ይሄና በጣም ብዙ ነገር ስፔሲፊክ ቦታዎችን በራእይ ጌታ ያሳየኝ ነበር ለምን እንደሆነ አይገባኝም ጌታ ሆይ ለምንድነው እንዲህ አይነት ስፔሲፊክ ቦታዎችን ወስዶ ሳውዝ ኦፍ ኢትዮጵያ የሆነ ደቡብ ላይ የሆነች መንደር ከነወረዳው ስም እየጠቀሰ ያሳየኝ ነበር እንደውም እኔ በዛን ጊዜ በጣም መጨነቅና በቃ ተነስቼ ሻንጣዬን ጠቅልዬ ኢትዮጵያ ልግባ ወይ አሁን ጌታ እየተናገረኝ ያለው ኢትዮጵያ ውስጥ የሚሰራ መንፈሳዊ ስራ አለ ሂጂ እያለኝ ነው ወይ ጌታ እስከ ማለት ደርስ ነበር እነዛን ራእዮች በተከታታይ ሳይ በኋላ ድምጹን ሰምቼ ነው በመሪት ወደ ኢትዮጵያ ለመምጣት የወሰንኩት ጀርመን ሀገር የመቆየት እድል ነበረኝ ኑሮ ዛይ መቀጠል እድል ነበረኝ እግዚአብሔር ሐሳብ ግን ኢትዮጵያ ላይ ስለነበረ ነው ወስኜ የመጣሁት እንዳልኩ ከዛን ጊዜ በኋላ የህይወቴ መሪ የህይወቴ ቦስ ኢየሱስ ነው አድርግ ያለኝን ነው ማደርገው እና ከባድ ነገር ነው the only means ኢትዮጵያ ከድህነት የምትወጣው
ይሄ መንፈስ ሲሰበር ነው። በጣም 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 ኦፕሬት እያደረገ ያለ ከባድ መንፈስ አለ። ድህነትና ጉስቁልናን፣ በሽታን፣ ኢቭል ስራን፣ ደም መፋሰስን የሚያመጣ መንፈስ ነው። እሱ መንፈስ ከምድሪቷ ላይ መነቀል አለበት። ከዛ በኋላ የኢትዮጵያ ብልጽግና እውን ይሆናል። ይሄን ነው ያለኝ ጌታ። ሊትራሊ በራእይ እግዚአብሔር ደግሞ ደጋግሞ እያሳየኝ የተለያየ የኢትዮጵያ ፓርት ክፍል እየወሰደ እጄን ይዞ ነው ጌታ ያሳየኝ። በቃ ቪዥዋላይዝ እያደረኩ ነው። እስካሁን ድረስ ምስሉ ፊቴ ላይ አለ። የማልፍበት የሄድኩባቸውን ቆሻሻ ቦታዎች፣ ሽንት ቤት የሌላቸው ቦታዎች፣ ገጠር ላይ በጣም ሪሞት የሆኑ ገጠር ላይ ያሉ ማንም ያላያቸው መኪና የማይገባባቸው ሰው እንኳን